ከቅርብ ጊዜ ወዲህ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረትና ግጭት እያየለ መጥቷል። ነገር ግን አሜሪካ በኢራን ላይ የምታካሄደውን ጦርነት በቀላሉ ማሸነፍ እንደማትችልና ለዚህም ከበቂ በላይ ምክንያቶችን ማስቀመጥ እንደሚቻል ይነገራል። ተመልካቾቻችን አብራችሁን ከቆያችሁ ዝርዝር ተሰናድቷል። ቻናሉን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ወደ ዝርዝሩ እንለፍ። ታዋቂ የጂኦፖለቲካ ተንታኞች እንደሚሉት አሜሪካ በቴክኖሎጂና በወታደራዊ አቅም እጅግ የበላይ ብትሆንም በኢራን ላይ ፍጹም ድልን መቀናጀት ግን ፈታኝ ብቻ ሳይሆን የማይቻል ሊሆንባት እንደሚችል ይጠቅሳሉ። ባለሙያዎቹ አሜሪካ ኢራንን በጦርነት ማንበርከክ እንደማትችል የሚያሳዩ በርካታ ስትራቴጂካዊ ምክንያቶችን ቢጠቅሱም ዋና ዋና የሚባሉትን 6 ምክንያቶች እንደሚከተለው ዳሰናቸዋል። ቀዳሚው ምክንያት ከሆርሙዝ ሰርጥ ስትራቴጂካዊ የበላይነት ጋር ይያያዛል። ከሆርሙዝ ሰርጥ ጋር በተያያዘ በአሜሪካና ኢራን መካከል ያልተመጣጠነ የባህር ላይ ውጊያ ወይም አሴሜትሪክ ዋርፌር ነው ያለው። ይህም ማለት ኢራን ከአሜሪካ ጋር ግዙፍ የጦር መርከቦችን አሰልፋ አትዋጋም። ይልቁንም ፈጣን ትናንሽ የጦር ጀልባዎችን፣ በባህር ዳርቻ ስር የተደበቁ የሚሳኤል ጣቢያዎችንና ድሮኖችን በመጠቀም የባህር መተላለፊያውን በቀላሉ መዝጋት ወይም ማወክ ትችላለች። ይህ የባህር መስመር በተዘጋ ቁጥር ደግሞ የዓለም የነዳጅ ዋጋ ከቁጥጥር ውጪ እየሆነ የሚገኝ ሲሆን አሁን ላይ የአንድ በርሜል ነዳጅ ዋጋም $90 መሻገሩን የተሰማው። የነዳጅ ዋጋ እያሻቀበ በሄደ ቁጥር ደግሞ በዓለም ኢኮኖሚ ላይ ከሚያሳድረው ቀውስ ባሻገር በአሜሪካ ራሷና በምዕራባውያን ኢኮኖሚ ላይ ከባድ ቀውስ ያስከትላል። አሜሪካ በኢራን ጦርነት አሸናፊ እንዳትሆን የሚያደርጋትና በሁለተኛ ደረጃ እንደ ምክንያት የተጠቀሰው የኢራን ከመሬት በታች ያሉ የሚሳኤል ከተማዎች ናቸው። አሜሪካና እስራኤል በጋራ በወሰዱ ከፍተኛ አየር ድብደባ የኢራንን የጦር አቅም ሙሉ በሙሉ ማውደም አለመቻላቸው የሚነገር ሲሆን ሀገሪቱ አሁን ላይ እየወሰደች ያለችው የተጠናከረ የበቀል እርምጃም ለዚህ ጥሩ ማሳያ ነው። ኢራን ለበርካታ አስርት ዓመታት ተራራዎችን እየቦረቦረች የገነባቻቸው ከመሬት በታች ያሉ የሚሳኤልና የድሮን ማከማቻዎች ከአሜሪካ አለት ሰርሳሪ ወይም ባንከር በስተር ቦምቦች እንዲጠበቁ አድርጓቸዋል። እነዚህ ሚሳኤሎች ከመሬት ስር በቀጥታ ሊተኮሱ የሚችሉ ወይም ተንቀሳቃሽ ተሽከርካሪዎች በድንገት መጥተው ተኩሰው ወዲያውኑ የሚሸሸጉባቸው በመሆናቸው የአሜሪካ አየር ኃይል መነሻቸውን ለማጥፋት ተቸግሯል። አሜሪካ ኢራንን በጦርነት ማሸነፍ እንዳትችል የሚያደርጋት ሌላኛው ምክንያት የኢራን የአየር መከላከያ ስርዓት መሻሻል ጋር ይገናኛል። ዋሽንግተን በኢራን ሰማይ ላይ ሙሉ የአየር የበላይነት ለመያዝ አቅዳ የነበረ ቢሆንም የኢራን ሀገር በቀል የአየር መከላከያ ዘዴዎች ግን ይህንን አክብደውታል። እንደ ማጂድና አዛርካሽ ያሉ የአጭር ርቀት የኢራን መከላከያ ስርዓቶች የራዳር ጃሚንግን በመቋቋም የአሜሪካን የተራቀቁ ድሮኖችና የጦር ጄቶች መምታት እንደሚችሉ በተግባር አሳይተዋል። አሜሪካ በኢራን ጦርነት ተሸናፊ የሚያደርጋት ሌላኛው ባለሙያዎች የሚጠቅሱት ምክንያት በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮች ተጋላጭነትን ነው። ኢራን ትኩረቷን እስራኤል ላይ ብቻ ከማድረግ ይልቅ በዙሪያ ያሉ እንደ ባህሬን፣ ኳታር፣ ዮርዳኖስና ሳውዲ አረቢያ በመሳሰሉ የአረብ ሀገራት የሚገኙትን የአሜሪካ የጦር ሰፈሮች በቀጥታ ኢላማ አድርጋለች። በመቶዎች የሚቆጠሩ ርካሽ ግን ትክክለኛ ኢላማቸውን የሚመቱ ሚሳኤሎችን በየቀኑ በመተኮስ የአሜሪካን የራዳርና የመከላከያ ጋሻዎችን የማድከም ስልት እየተጠቀመችም ትገኛለች። ይህም በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ላይ በተደጋጋሚ ጥቃት በማድረስ ጉዳት እንድታደርስ አስችሏታል። አሜሪካ ኢራን ጋር የገባችበትን ጦርነት አሸንፋ እንዳትወጣ የሚያደርጋት ተብሎ በባለሙያዎች በአምስተኛ ደረጃ የተቀመጠው ደግሞ የውስጥ መረጋጋቷ ነው። አሜሪካ በኢራን ላይ ጦርነት ስትከፍት የውስጥ አለመረጋጋት እንደሚፈጠር እርግጠኛ ነበረች ተብሏል። የዘርፉ ተንታኞች የአሜሪካ የስለላ ድርጅቶች የጦርነቱ መከፈትና የሀገሪቱ ከፍተኛ ባለስልጣናት መገደል በኢራን ውስጥ ህዝባዊ አመጽና የገዢው መንግስትን መውደቅ ያስከትላል ብለው ገምተው ነበር። ነገር ግን በተግባር የታየው የውጭ ሀገራት ወረራ ስጋት የኢራንን ማህበረሰብ የአርበኝነት ስሜት ቀስቅሶ አንድነቱን
ግንኙነቱን እንዲያጠናክር አድርጎታል ይባላል። በተጨማሪም የኢራን መንግስት የገነባው ወታደራዊና ሲቪል መዋቅር ከአንድ መሪ መሞት በላይ ጠንካራ መዋቅር ያለው በመሆኑ በቀላሉ እንደማይፈርስ ለአሜሪካም ለቀሪው ዓለምም አረጋግጧል። በስተመጨረሻም የዓለም አቀፍ ጂኦፖለቲካ ለውጥ አሜሪካን እጅግ ያሳስባታል። ይህም ማለት አሜሪካ መካከለኛው ምስራቅ ላይ ረጅም ጊዜ የሚወስድ ጦርነት ውስጥ መግባቷ እንደ ሩሲያና ቻይና ላሉ ተቀናቃኞቿ ትልቅ ስትራቴጂካዊ እድል ይፈጥራል። ሩሲያ ለኢራን የስለላ መረጃዎችን ልታጋራ የምትችል ሲሆን ቻይና ደግሞ ከኢራን ጋር ያላትን የኢኮኖሚ ትስስር በማጠናከር የአሜሪካን ማዕቀብ ዋጋ አልባ ታደርገዋለች። ለአብነትም ኢራን የአሜሪካን ማዕቀብ ለመቋቋም ከቻይና ጋር ነዳጅን በቻይና ገንዘብ ወይም ዩዋን ልትገበያይ ትችላለች። ታዲያ በወታደራዊ ጥናት ተቋማት ትንተና መሰረት አሜሪካ በኢራን ላይ ወታደራዊ ድል ልታስመዘግብ ብትችልም ጦርነቱን ግን ማሸነፍ አትችልም። ምክንያቱም ፍጹም ድል ለማምጣት የግድ እግረኛ ጦር ማሰማራት ይጠይቃል። ይህ ደግሞ አሜሪካን ልክ እንደ ኢራቅና አፍጋኒስታን ለበርካታ አስርተ ዓመታት ወደማትወጣበት የጦርነት አረንቋ ውስጥ የሚከታት ስትራቴጂካዊ ስህተት ይሆናል።